ጎንደር ዩኒቨርሲቲ ታምር ተሰራ ይለናል ዶክተር አብይ የኢኤንቲ ስፔሻሊስት። እስቲ ቪዲዮ እንመልከትና በመቀጠል አንዳንድ አስተያየቶችን እንሰነዝራለን። እንግዲህ ወደ ቪዲዮ እንሄዳለን። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ትናንት 35 ሰርጀሪ ዶክተር በጣም በዛ፣ ምንድን ነው ነገሩ እያላችሁ ስትጠይቁ የነበራችሁ አንዳንድ ሰዎች ዛሬ 40 አድርገነዋል። እንግዲህ የቲማችንን ቪዲዮን እንዳያችሁት ነው። ዶክተር አብይ ይመቸው። አንዳንድ ግለሰቦች እንግዲህ ለሁለት ካታጎሪ ሆኖ ሲፋጁ እመለከታለሁ። ዶክተር አብይ ጎንደር ዩኒቨርሲቲ ሄዶ በካምፔን መልክ ቶንሲሌክቶሚ ሰርጀሪ ከሰራ በኋላ እንግዲህ የኢትዮጵያ ሕዝብ እንደምታወቀው አብዛኞቻችን ስራ አጥም ስራ ፈትም ነን። ለሁለት ጎራ ተከፍለው ሲባሉ ሲቧጭቁ ያለሁኝ እንግዲህ የሁለቱንም አካላት አስተያየት ለማንሳት ሳይሆን የኔ አስተያየት ለየት ይላል። በቅድሚያ ግን ዶክተር አብይ ይመቸው። ምክንያቱም የእሱ ድርጊት እንደመላው ኢትዮጵያውያን አስተያየት የኔም አስተያየት እንደ ጥሩ ተግባር የምታይ እንደሆነ ነው የሚመሰክርለት። በመቀጠል ግን ከሁለቱም ጎራ የለውበትም። እኔ እሱን አስተያየት ሌላ ጊዜ እነግራችኋለሁ። አሁን ግን ዶክተር አብይ የሰራውን ሰርጀሪ በተመለከተ ጎንደር ዩኒቨርሲቲ በሰጠው እውቅና መሰረት እኔ ከእናንተ ለየት ያለ አስተያየት አለኝ። ይህም ምንድን ነው ካላችሁኝ የዶክተር አብይ መልካም ስራው የሚያሳየው የኢትዮጵያ የጤና ስርዓት ውድቀት ነው። ምክንያቱም ምንድን ነው ካላችሁኝ አንድ ዶክተር ከአዲስ አበባ ድረስ ተነስተው ሄደው በቀን ያውም በ5 ሰዓት ተኩል ውስጥ 35 ሰርጀሪ እስኪሰራ ድረስ ተኝቶ የነበረውን ጎንደር ዩኒቨርሲቲ ትታችሁ እንደ ግለሰብ የአቅሙን ያበረከተውን ዶክተር የምታጠለጥሉ ሰዎች ግን ጤናሞች አይደላችሁ። እናንተ መጠየቅ የነበረባችሁ ጎንደር ዩኒቨርሲቲ የህዝብ ከሆነና ለህዝብ ጭንቀት ለህዝብ የሚጨነቅ ከሆነ ለህዝብ አገልግሎት ለመስጠት ከሆነ የቆመው እሱ ብቻ አይደለም። ሰርጀሪው ዶክተር አብይ ባለው መሰረት ይህን ያክል ኢዚ ሲምፕል ሰርጀሪ ከሆነና አንድ ሰርጀሪ ከ10 ደቂቃ በታች የሚጠይቅ የሚፈጅ ከሆነ ይህ ሁሉ ባክሎግ ምን ይሰራል? የዩኒቨርሲቲ ፕሬዝዳንት ጋር አድርሶልኝ። የዩኒቨርሲቲ ፕሬዝዳንት አንድ ዶክተር ከአዲስ አበባ ድረስ ሄዶ በዘመቻ መልክ ቶንሲሌክቶሚ ሰርጀሪ እስኪሰራ ድረስ መቼም ዊዛውት ኢንዲኬሽን አይሰራም ብዬ ስለማስብ ቶንሲሌክቶሚ የሚሰራላቸው ሰዎች ክሊር ኢንዲኬሽን የሚያስፈልጋቸው ናቸው። ዊዛውት ኢንዲኬሽን አይሰራም። ምክንያቱም ከሰርጀሪው ጋር ተያይዞ የሚመጡ ኮምፕሊኬሽኖች ከዲዚዝ ናቹራል ሂስትሪ በላይ ጉዳት ስላለው መቼም ያገኘውን ቶንሲል ቆርጦ ይጥላል ብዬ አላምንም። ስለዚህ ዊዝ ኢንዲኬሽን ያ ሁሉ ሰው ተመዝግበው ወረፋ እየተጠባበቀ እያለ ሰርጀሪው ደግሞ በጣም ሲምፕልና ከ10 ደቂቃ እሱ ጋር እንመጣለን በኋላ 10 ደቂቃ ይፈጃል ወይስ ከዛ በላይ ቢለውን ሌላ ጊዜ ሙያዊ አስተያየት የምንሰጥበት ሆኖ 10 ደቂቃ ብቻ የሚፈጅ ከሆነ ማለትም በአንድ ቀን በ5 ሰዓት ተኩል ውስጥ 35 የሚሰራ ከሆነ በሶስተኛ ደረጃ በዩኒቨርሲቲው እንግዲህ በጎንደር ዩኒቨርሲቲ ማለት በጣም ሲመጥር ዩኒቨርሲቲ ነው፣ በጣም የቆየ ዩኒቨርሲቲ ነው። ኢኤንቲ ስፔሻሊስት ወይም ከአንገት በላይ ቀዶ ጥገና የሚሰሩ ዶክተሮችን ቀጥሮ እያለ እስከ ዛሬ ድረስ ምን እየሰራ ነው የቆየው? ሼም ኦን ዩ። አንድ ዶክተር ሲመጣ ሌሎቹን በስርዓት ማሰራት ሳትችሉ ቀርታችሁ ሊሰራ የመጣው ዶክተር ቶንሲሌክቶሚ ሴት በግለሰብ ደረጃ እንኳን የሚገዛውን መግዛት ሳትችሉ ለአንድ ዶክተር እውቅና ለመስጠት ለህዝብ ያሰባችሁ ይመስል መሯሮጥ ምን ማለት ነው? መላ ህዝቡን ልትሸውዱ ትችላላችሁ፣ ግን እንደኔ በምክንያት ለሚያስቡ ሰዎች ይሄ የሚዲያ በሽታ ነው። ይሄ እውቅና የመፈለግ በሽታ ነው። ይሄ እውቅና የመፈለግ አባዜ ነው። ከልብ የሚኖር ሰው ለህዝብ የሚኖር ሰው ኦልሬዲ ይሄንን አሟልቶ የሆስፒታሉንም ፐርፎርማንስ ከፍ ያደርጋል፣ የህዝቡንም ስቃይ መቀነስ ይችል ነበረ። ስለዚህ ለጎንደር ዩኒቨርሲቲ ስታፍ እና ለጎንደር ዩኒቨርሲቲ ፕሬዝዳንት ይህንን ቪዲዮ አድርሱልኝ። እናንተ ኢኤንቲ ሐኪም ቀጥራችሁ ማሰራት አትችሉም ወይ? ይህንን የምልበት ምክንያት ለምንድን ነው? በካምፔን ካልተሰራ ባስተቀር የህዝቡን እንግልት ማስቀረት አትችሉም ወይ? የሚያሳየው የጤና ስርዓት ምን ያህል እንደወደቀና የጤና ባለሙያ መስራት እየቻለ የሚሰራበትን
ኢንቫይሮንሜንት ምቹ ኢንቫይሮንሜንት በማጣቱ ምክንያት እጁን አጣጥፎ እንደሚኖርና ጥቂት ግለሰቦች ራሳቸውን ፕሮሞት ስላደረጉና በሚዲያ ተቀባይነት ስላገኙ ብቻ ተመሳሳዩን ስራ ሰርቶ የሚከብሩባትና ብዙ ስራ የሰሩ ይመስል የሚወደሱበት ሀገር እንዲሆን ያደረጋችሁት እናንተ ናቸው እንጂ በጣም ሳይሌንት የሆኑ ዶክተር አብይንም ጭምር ያስተማሩ በጣም የረቀቁ በጣም ስኪልድ የሆኑ ፊዚሻንስ አንገታቸውን ደፍቶ ማህበረሰቡን እያገለገሉ ይገኛሉ። ስለነሱ ግን ሚያወራ የለም። አይደለም ማውራትና ፕሮሞት ማድረግ ቀርቶ የሰሩበትን የሚከፍል አቶ ሚሰቃዩ ብዙ ሐኪሞች አሉ። ይቺ ነገር አብረን ማሳደግ ካለብን ይሄ ለታይታ ተብሎ የሚደረግ ለሚዲያ ተብሎ የሚሰራ ስራ መቆም አለበት። ይህንን ቪዲዮ 100 ጊዜ ኮፒ ሊንክ፣ ሼር፣ ሪፖስት እንድ ዲዩት እንድታደርጉ ላለው አመሰግናለሁ።